ከህይወት ምን እንደተማርኩ ታውቃላችሁ? ብዙ ጊዜ ዋጋ የከፈላችሁለት፣ መስዋዕትነት የከፈላችሁለት፣ ያሽቃበጣችሁለት፣ ያሞገሳችሁት፣ በጣም የተጨነቃችሁለት ነገር ሁሉ አይበረክትም። አዎ አይበረክትም። ይልቁንስ እንደ ቀልድ ያገኛችሁት፣ እንደ ቀልድ ያደረጋችሁት፣ አይሆንም አይዘልቅም ያላችሁት ነገር ደግሞ ይዘልቃል። እንደ ቀልድ ያደረጋችሁት ነገር ይሆናል። ለምን? በትዳር ዓለምን ብትሄዱ በጣም ብዙ መስዋዕትነት የከፈላችሁበት ፍቅር አይዘልቅም። በጣም ተጨንቃችሁ የሰራችሁት ቪዲዮ ብዙ አይታይም። በጣም ያሽቃበጣችሁለት ሰው፣ ያሞገሳችሁት ሰው ያወርዳችኋል ራሱ፣ ወይም ደግሞ ዋጋ ይሰጣችሁ። በተለያየ መንገድ ብትሄዱ የተጨነቃችሁለት ነገር ዋጋው ብዙም አይደለም። አይሆንም ያላችሁት ነገር ሆኖ ታገኙታላችሁ። ይሆናል ብላችሁ የጠበቃችሁት ደግሞ አይሆንም። በቃ ህይወት እንደዚህ ናት። ሁልጊዜም ባልጠበቃችኋት መንገድ ነው የምትሄደው፣ ተቃራኒ እና ተጨንቃችሁለት ዋጋ ለሌለው ነገር ለምን ትጨነቃላችሁ? ለምን እንጨነቃለን? ለምን? እናንተስ የተጨነቃችሁለት ነገር ሆኖላችኋል? ተሳክቶላችኋል?